ማን ነግሮሽ ነው እዚህ እንዳለው? ሰላም ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ዛሬም እንግዲህ በሌላ ቪዲዮ ተመልሼ መጥቻለሁ። እንግዲህ ሩታና ሄርሜላ ዛሬ ምን አስበው ነው ወደዛ ቪዲዮ እንሄዳለን ማለት እየሰማን አግራታል እንዴ? ምን ነው እስከቢ ነው እንግዲህ የላቅም እሱ ሩታ ነኝ። መድኃኒት አልያዝኩም። ፍቅር ዳርግል መድኃኒት አልያዝኩም። ስትሽ ጥሩ ነበር ግን አልያዝኩም። ገና ነው። ይመስገን እንዴት ነክ ያልኩት ወይኔ እዚህ ጋ ማለት ነው። እዚህ ጋ እግዚአብሔርን ሄርሜላ ስትገባ ተመልከቱና ልክ ከከፈተች በርም ከከፈተች ጀምሮ አይኑ ሄርሜላ ላይ ነው የተቀመጠው ማለት ነው። ጭራሽ እሱ ላይ እስክትደርስ ማለት ነው። አብርሽ ለራሱ ግራ ተጋብተዋል። እግዚአብሔርን ወይኔ ወይኔ። እስኪ ደግሞ ደህንነቱን አንዴ ጠይቅሽ። እኔ ደግሞ ስለ ደህንነቱ ነገርኩሽ። ከአሁን በኋላ ደግሞ በጣም ደህና ይሆናል አይደል? አይዞህ አትፍራ። ምንድን ነው ብዙ መሸማቀቅ አይጠበቅብን። እግዚአብሔር እስኪ ልቀቀኝ እንዴ! እኮ በቃ ትይዥኛው ሳትይዥኛው እኮ ሳትይዥኛው አፍረህ ነው አይደለም? እና በምን ሰዓት መተሽ ነው እንዴ? ማለት ቅርብ ሰዓት ነው እኮ የወጣሁት። ለባብስ ነበርሽ እንዴ? ማሌን ያበላሽብኝ አንቺ ነሻ። ታዲያ ማለት አልገባኝም። ማለትማ ማሌን ያበላሽብኝ አንቺ ነሽ እኮ። ምን ትሰሪያለሽ እዚህ? ሲጀመር አንቺ ዕቃ መተሽ ነው አብርሃም። ምን ትሰሪያለሽ እንደ አንቺ እዚህ? አንቺ እዚህ ምን ትሰሪያለሽ? አልገባኝም። እኔማ ባሌን ጋባሌ ልጠይቀው መጣሁ። ጤነኛ ነሽ? ደውዬላት ጤነኛ ነሽ? ጠጥተሻል? እንደደበረው ነገር የለ መጣሁ። ጠጥተሽ ነበርሽ? ሰክረሻል? ነው ባሌ እኮ ነው። ምንስ ብናደርግ ደበረሽ እንዴ? ኩሽ ነው ማለት ደህና ነሽ? እኔ በጣም ደህና ነኝ፣ ፈጣሪ ይመስገን። እሺ እድሽ ነበሳለሽ ማለት ይኸውልሽ፣ ካሁን በኋላ ነው እንደውም በደንብ ደህና የምንሆነው። ምን ነው ይሄን ነገር ጠብቀሽ የመጣሽው? የገባሽው አልገባኝም። ማለት ቅርብ ሰዓት እዚህ ነበርኩኝ፣ ወጣሁኝ፣ መጣሽ፣ አለባበስሽ ምናምን። ዛሬ ምን ተገኝቶ ነው? አማረብኝ። ቴንኪዩ። ደወለልኝ እና ወይ ጠዋት ደብሮታል። አልደወልኩልሽ አቶሽ ሌላ ሰው የደወለልሽ ወይ ሰራ ነበር። ኧረ ጭራሽ ስልክ ሌላ ሰው አንስተታላላለች። ወይኔ ውርዴት፣ ወይኔ ውርዴት። ኧረ ተይ ወደ ራስሽ ተመለሽ። ያን ነው የሚያዋጣሽ ሲጀመር ማለት ነው። አብርሽን አሳምናለሁ ብለሽ በዚህ ልክ ኖ እንደዚህ ነገር አይሰራም። ለምን መሰለሽ አሁን ራስሽ ትክክለኛ ሩታ ሆነሽ እስካልመጣሽ ድረስ ማንም አያምንሽም። ሲጀመር አብርሽ በጣም እንዲንቅሽ ነው እያደረግሽ ያለሽው ማለት ነው። አንቺ መስሎሻል በዚህ ልክ እንትን እላለሁ ምናምን ብለሽ ሄርሚና ያደረገችውን አክት እያደረግሽ ምናምን የመጣሽው። እሱ ግን እንዲንቅሽ ነው ያደረገው ማለት ነው። በጣም ስትነኪው ፌቱ እንዴት እየተዘፈዘፈ እንደሆነ በጣም እንዴት እየቀፈፈው እንደሆነ ብታይ ማለት ነው። ቆይ እንዴት ነው ቪዲዮውን ተመልሰሽ አታይም እንዲ? አንቺ ምን ሆነሽ ነው? ወይኔ ለነገሩ መች ወጣሽና ነው የምታየው? እና ዛሬ ነው እያየሽዋልሽ ይሆናል። ዛሬ አይተሽዋል ብዬ አስባለሁ ይህን ቪዲዮ። እና እግዚአብሔርን ነው የምልሽ እንኳን አብርሽን ልታሳሚ እኛን ራሱ ስናይ ራሱ በጣም እንዴት እንደቀፈፈን ነው የምነግርሽ። እንዴ ምን ሆነሽ ነው በዚህ ልክ? እንዴ በዚህ ልክ ደግሞ እኮ የሚገርመው ማለት ነው አንቺ ምን አክታ ለማሳየት ፈልገሽ ነበረ መሰለሽ? አንቺ እያለሽ ሄርሜላ እንደመጣች ነበረ ያሰብሽው። እሷ ደግሞ ነበረች እዛ ውስጥ እንደነበረች ነገረችሽ። ስወጣ ከመቼው ነው አንቺ ገብተሽ የቆየሽው ነው ያለችሽ። እና በዛ ላይ ደግሞ እሱ ደውለልኝ ነው ምናምን። ለምንድን ነው ይሄን ውሸት ማታየው? እንዴት ነው ሰው ትልቅ ሰው እኮ ነው አብርሽ ማለት እኮ ለአንቺ እንኳን ባልሆኗል አይደለ? እንዴት ነው እሱ ፊት የምትዋሹ? ደውሎልኛል እንደ አንድ ህፃን አድርገሽ ደውሎልኝ የመጣሁት ምናምን ስትይ እንዴት ነው ዝም ሊልሽ ነው የጠበቅሽው አንቺ? እሱ ደግሞ አልደውልኩም ብሎ አሳፈርሽ ማለት ነው።
እንዴ? ማፈር እኮ ነው ያለብሽ። እንዴት ነው በዚህ ልክ እንዴ? ወራዳ አትሁኚ በናትሽ ክብርሽን ጠብቂ። ዲስ ታስጠላ። እግዚአብሔር በጣም ነው የምታናግሪው። እኔ አልደወልኩልሽም። ለምንድን ነው ነገር የምትይው? አልደወልኩልሽም። ለምን ትዋሻለሽ? እሺ አሁን ማለት አልገባኝም። ታዲያ ምን ይሆን? ሳልደውልልሽ ለምን ትዋሻለሽ ታዲያ? እንዴ እሺ በቃ ይሆንልህ። ወይኔ በስመ አብ። አንተ ግን ማለት ተቀይረሃል። እውነት ተቀይረሃል። ሩታ በጣም ተቀይረሃል። በሰላም ነው የሰማሽኝ ነው? አንደኛ የምታደርጊው ነገር ልክ አይደለም። አንዴ ወይ ወደዛ በይ፣ በእናትሽ ወደዛ በይ። ደብቀሽ ማውራት ትችያለሽ። የሰው ዝም ላይ ዝም ብሎ መግባት እግር የሚጋጫል። እሺ ምን እያደረግሽ ነው? ምን ለመሆን እየሞከርሽ ነው? አልገባሽኝም። ኖ እሷ ስለመጣች ነው ወይ? እኔ በህል ቢሆንማ ብዙ ነገር ማድረግ እችል ነበረ፣ ግን እኔ በቃ ትቼዋለሁ ሁሉንም ነገር እኮ። የተውሽበት ምክንያት ምንድን ነው? ወዲያው የተውኩበትን ምክንያት አስረዳሁ። አንዴ ቅድም እንዴ በቃ እኔ ላስረዳት። አሁን ደግሜ ላውራ። አሁን እንደዚህ የምትሆነው ለምን ታውቃለህ? ያንተን ሞኝ ልብ፣ ያንተን የዋህ ልብ፣ የዋህ መሆንን ስለምታውቅ እንትን አንቺ ማን ነው ሞኝ ነው ያለሽ? ለምንድን ነው አስር ጊዜ ላይ በእናትሽ ሞኝ ነው የምትጭ እንዴ? እንደ ሞኝነት ባታስቢማ እንደዚህ አትመጪም። ስነስርዓትሽን ያዢ። ልታደርግ እንዳሰበች ታውቃለህ? እኔን ስማኝ። እኔ ለአንተ ብዙ እንደለፋሁት ታውቃለህ አይደል? እንዴት እየገፋከኝ እንዴት እንትን እያልኩ ከዚህ ድረስ እንደመጣም ታውቃለህ። እና ያን ትሪት የማደርግበት ነገር ከኔ ሰርቃ ነው የሚሆነው ማለት ነው። የሰው ማንነት ነው፣ የሰው ማንነት ነው። እኔ ነኝ ቀድሜ የጀመርኩትና በፊት ትሪት ማድረጉንን ከኔ ነው የተማርሽው። መለስ ብለሽ ስልክ ካለሽ ቪዲዮዎችንም ቼክ አድርጊ። እኛ ደግሞ ብዙ ጊዜ ቪዲዮ መስራት እንወዳለን። ትዳር ፈታለሁ ከህይወቴ እንዲወጣ ፈልጋለሁ እያልሽ አልነበረ? ዛሬ ምን ተፈጠረ? አንቺ ላጥ ብትይ እኔ እንዳለው ስለተረዳሽ አንደለትኝ ቆንጆ የትም ልትሄጂ አሁን የመሰልኩሽ እበላልጃለሁ። ስለዚህ እጅሽን የጋራ አደርግም። ልጁ እስኪ አሁን ምንድን ጭራሽ ሁለት ሴቶች መሀል ላይ ገባኩ። አይ አሁን በነገራችን ላይ ማለት ነው ሄርሜላ ብዙ ነገር እንትን ብትልም ማለቴ በቃ ብዙ ነገር አሳልፋ ያለ ከሱ ጋር ማለት ነው። እኔ አሁን ከሚስት ቀማች ምናምን ይህን ደግፌ አይደለም፣ ሁሌ የምነግራችሁ ነገር ነው ማለት ነው። ነገር ግን ከመጀመሪያውም ሰላም የላቸውም። በቃ ተለያይተዋል። በዛ ላይ ማለት ነው አብርሽ በዛኔ በጣም ልቡ ተሰብሮ ስንት ጊዜ ሲናገራት፣ ስንት ጊዜ ሊመልሳት ሲጠይቃት ምናምን እያየን ነበረ። የዛኔ መታ ነበረ ራሱ ወደ ራሱ እንዲመለስ ያደረገችው ሄርሜላ ማለት ነው። እና ሄርሜላን ማስቀየም አይፈልግም አብርሽ ደግሞ ማለት ነው። በሌላ ኬዛቸው የራሳቸው ጉዳይ ነው። ተስማሙ፣ በጓደኝነትም ከቀጠሉ ይህንን ነገር የራሱ ውሳኔ ስላለው እኔ እዚህ ላይ አልገባም። ነገር ግን አልገባኝም በጣም ማለቴ በቃ ሄርሜላን ማስቀየም አይፈልግም። ያቺ ደግሞ ሩታ ደግሞ በጣም በወረደ መንገድ ነው የመጣችው አሁን ማለት ነው። እንኳን ሊያምናት ጭራሽም በቃ እየቀፈፈችው ሁላ ነው ያለው። በቃ እሱ ጋር የነበረች ሴት ራሱ እየመሰለችው አይደለም አሁን ማለት ነው። እና በጣም ነው የሚገርመው ምን ያክል እንትን ብትሆነው በዚህ ልክ የመጣችው እንዴ! ሰው ራሷ የማያውቃትን ሩታ ሆና ነው የመጣችውና በጣም ነው የሚደብረው ሲጀመር ማለት ነው። በዚህ ያክል አንቺ አሁን አራስ ነኝ ነው የምትይው አይደለ? በዚህ ያክል ሆድሽን ዘፍስፈሽ መጠሽ ያ እንደዚህ እኮ አያውቅሽም አብርሽ፣ እንደዚህ እኮ አያውቅሽም። ሲጀመር ራስሽን መጠበቅ ነበረብሽ። እንደዚሁ ከንቺ ጋር የሚሄድ ልብስ ነበር ለብሰሽ መምጣት ማለት ነው። እንደዚህ ሆድሽን ዘፍስፈሽ ምናምን ለወንድ እኮ ነው እንዴ! አታውቂም እንዴ አንቺ? ወንድ እንትን እንዴት እንትን እንደሚል እንነግርሽ ከሆነ እንንገርሽ። በቃ በዚህ ልክ አንቺ ሆድሽን ከፊት ከኋላ እንትን አድርገሽ መጣሽ እንዴ! ሲያይሽ ራሽ እኮ ሊጠላሽ ነው የሚችለው እንኳን ሊቀበልሽ ማለት ነው። በጣም ነው የሚደብረው። የአንቺ ፕላን ንገሪኝ። ከእሷ ጋር ከይዙ እንዳይሆንና የአንቺ ፕላን ንገሪኝ። ሩታ ምንድን ነው ፕላንሽ? ምንድን ነው የመጣሽበትን ፕላን ንገሪኝ። ምንም አለባበስሽ ደስ አይልሽ፣ ይሞቃል። ስማኝማ አባትሽ ስማኝማ የኔ ባል ሩታ ፍላጎትሽና ፕላንሽን አስረጅኝ። ምን ያንክ ነው ርቀችን ጠብቀሽ ማውራት ጌታ ሆይ ከዚህ ውርደት ፈጣሪ ጠብቀን፣ ከዚህ ውርደት ፈጣሪ ጠብቀኝ። ቆይ ምን ሆና ነው ሩታ? ምን ሆነሽ ነው? ተቆላሽ የኔ እናት ምን ሆነሽ ነው?
እንዴ እንትን ቃሉን አውጥተሽ መናገር ብቻ እኮ ነው የቀረብሽ። እንዴ እንዳልጨርሰው እሱን ብቻ ነው ማለት የቀረብሽ። ወይኔ እንዴ ምን ሆናለች እቺ ልጅ? ምን ሆናለች? ምን ነው ማነው ፈቶ የላከሽ? ወይኔ ወይኔ በዚህ ልክ እንዴ! እኔ እኮ ባያቀሽ ኑሮ እኮ እንደ አዲስ ሆነሽ እንትን ብትመጪ እኮ ችግር የለም። ምክንያቱም የማያውቅን ሰው አያውቅም። አንቺ በሌላ ነገር የሚያውቅሽ ሰው ግን መጥተሽ እንደ አዲስ እንትን ስትሆኝ የሆነ ነገር እንዳለ ያሳውቃልና በጣም ነው የተሳሳልሽው። የምሬ ነው የምነግረሽ። አብርሽ እንኳን እንዲመለስ የምታደርጊኝ በጣም እንዲንቅሽ ነው እና እንዳያምንሽ ነው ያደረግሽው ማለት ነው ሙሉ ለሙሉ። ምክንያቱም በእውነተኛ መንገድ አይደለም የመጣሽው ሩታ ማለት ነው። በጣም ነው ምን እየሆንክ ነው? እንደማታይኝ ቡጂ ከዚህ ክፍል ሲጀመርም ለሀይል ያለ ስለ ሰራርባ ደቂቃ ነው መውጣት ያለብሽ እንዴ? እሺ ምን ትሰሪያለሽ? ምንድን ነው ምን ትሰሪያለሽ? ሻንጣዬም እዚህ ነው እኮ የእኔ ቆንጆ። ለምን የሰው ባል ታማልጊያለሽ እንዴ? እኔ እኮ ይኸውልሽ እኔ ባለቤቱ ነኝ። አንቺን ለመሳብ እየሞከርሽ ነው ያለሽው፣ አትራክት ለማድረግ እየሞከርሽ ነው ያለሽው። ነው ከዚህ በላይ አይደለም። ምን ጋጋ ታኔ ያልረጋጋም። ለምንድን ነው የምትረጋጋው እንዴ? እያስመሰልሽ ነው ያለሽው። ለምን ታስመስያለሽ? ነው እያስመሰልሽ ነው። በደንብ ያስታውቅብሻል። ለምን ታስመስያለሽ? ያስታውቅብሻል። እኔ እያስመሰልኩኝ እኔ ቆንጆ ልጅ ይህን ይሻላል። አሁን እንዴ ልታፍሪ እኮ ነው የሚገባው። እግዚአብሔርና ልታፍሪ ነበር የሚገባው አለሽ እኮ። እያስመሰልሽ ነው። አንቺ ትክክለኛ ወርቷለሽም ብሎሻል እኮ። ከዚህ አይነት በዚህ ልክ ነው እሱ እንዲንቅሽ ያደረግሽው ማለት ነው። ምክንያቱም አንቺ ያሰብሽው ሌላ ነው። በቃ አንቺ የድሮ አብርሽ ያለ መስሎሽ በስሜት ምናምን ገፋፍቼ እንትን እለዋለሁ ብለሽ ነው የመጣሽው። እሱ ሌላ ነው። በዚህ ሰዓት አላወቅሽውም ማለት ነው። ያንቺ ሆኖ ሳለ እንኳን አታውቂውም ሲጀመር። ስቢበት ምናምን አልከኛ። ከዛ እኔ ደግሞ በሰዓቱ በጣም ተናድጄ ስለነበረ በቃ ቦግ ብዬ ምናምን ተናገርኩኝ። ከዛ ደግሞ አሰብኩበትና ከልጅ አባት ጋር ብሆን ጥሩ ነው። እንደገና ደግሞ ቆንጆ ልጅ አለን፣ ለዛውም አንተን የሚመስል ማለት ነው። እዚህ ጋ ነጥብ ያዙልኝማ። ምን እንዳለች ሰምታችኋላ? አንተን የሚመስል ቆንጅዬ ምናምን። ቆይ አንቺ ቤት መጥቶ ሳለ አብርሽ አንቺ ቤት መጥቶ የልጁን ፎቶ ይዞ ሲመጣ ጊዜ ምንድን ነበር ያልሽው? ረስተሽው ነው? እናስታውስሽ። ምንድን ነበር ያልሽው? ለዛም እኔን ነው የሚመስለው የኔን ይዞ ነው የወጣው ምናምን ሲል ማለት ነው። ምን አይነት ውርዴት፣ ምን አይነት ቃላት እንደተጠቀምሽ የዛን ቀን። አንቺን አልፈሽ ደግሞ አክስትሽ ራሱ የተናገረችው እኔን ይመስላል ሲል እኮ እሷ እንደሳቀሽ አትርሺ እንዴ። ይሁንልህ እኮ ነው ያለችው፣ የገዛ አባቱን ማለት ነው። ይሁንልህ ምን ማለት ነው? በዚህ ልክ ንቀታችሁን ስታሳዩ ቆይታቸው አሁን እንደዚህ ነው ምናምን አንተን መሳይ ምናምን። ቆይ እንዴ ስትናገር ያልነበረ እንዴ እኔ መሳይ ቆንጆ ነው ምናምን ሲልሽ ምንድን ነበር ያልሽው? አንቺ ራሱ ማናት ቆንጆ? ማነው ቆንጆ ነው ብለው የነገረክ? ማነው ቆንጆ እንደሆንክ እንትን ያለክ ያሳመነክ ምናምን ብለሽ ያኔ ስትዘባረቅ ያልነበረ እንዴ? ነገሮችን በጣም ነበረ እኮ ስትቀልጅበት የነበረው እናቱ። እናስታውስሽ እንዴ? ምን ሆነሽ ነው እንዴ? ጭራሽ ጭንቅላት የሌለው ነው እንዴ የመሰለሽ? ልጁ ያስባል እኮ እንደ ሰው ያስባል። ትላንት ያልሽውና ዛሬ እያልሽው ያልሽው እንዴ ምን አይነት ንቀት ነው? እናታችሁ ምን አይነት ንቀት ነው? ምን አስባ ነው እቺ ሴት? እንዴ እግዚአብሔርን በጣም ነው የምታናደኝ። ለቃላቶች በጣም ይቅርታ። እንዴ ሴት ምናምን እያልኳት እንዴ ወንድ ናት እንዴ ታዲያ? አሁን ሴት አይደለች? ግን በጣም ነገረ ስራዋ በጣም ይዘጋል። በጣም ነው ማለት ነው። ቆይ ልንገርክ፣ እኔ አልጨረስኩም። ስጨርስ ታወራለህ። በቃ ስጨርስ ታወራኛለህ። ቀና ብላ አዳምጠኝ። ቀና ብላ አዳምጠኝ ነው። ወደዚህ ጠጋ አዳምጠኝ ነው። ወደዚህ ጠጋ አሁንም ጠጋ ላውራው ነው። ከሌለሽ ደግሞ መውጣት ትችያለሽ። ሲጀመር ምን ትሰሪያለሽ አንቺ እዚህ? በቃ ይበቃሻል እንዴ። እኔ ዝም ስላልኩሽ ነው እንዴ? ሄርሜላ ምን ሆነሽ ነው? ተረጋጊ። ማለትሽ አይደለም። ለምንድን ነው እንደዚህ የምትሆኚው? እኔ እኮ ግራ ነው እየገባኝ ያለው። ምን ሆነሻል አንቺ? እራስሽ ተረጋጊ እንጂ። በጣም ዞር በይ በቃ። በጣም መረጋጋት ያለብሽ አንቺ። ኧረ በእናትሽ ዞር
ምን ነስ እየጠበቅሽ ነው? ወደ ቤት መውጣት አለብሽ ነው። እንደውም አንቺ ነሽ ሁልቅ የምትይው ነው። ሂጂ ነጂ ኮቺ ልብስሽ ውጪ ውጪ ሩታ ላይ ሁለታችሁ ውጡልኝ። እሷ ናት መውጣት የለባትም። አምጪ ልብሴን ሂጂ አትንኪ። በዚህ ልጅሽ ሂጂ ውጪ ውጪ አንቺ ውጪ ነይ። እየሰማሽ ነው ሩታ? ሩታ ስሚኝ። ልቀቀኝ። እሺ ምን ጭራሽ እኮ እሷ ባለችበት ሩም መተሽ እኮ ነው ውጭ እያልሻለሽው። አይ ሩታ አይ ሩታ አይ ሩታ እንዴ የራሷ ልብስ እዛ እንዳለ እየነገረች ሩሙ እዛ እሱ ጋር እንዳለች እየነገረች እንዴት ነው ውጭ የምትይ? ኋላ መተሽ አንቺ ነሽ የምትወጪው። በመጨረሻ ደግሞ ማለት ነው በመጀመሪያ እሷ መጀመሪያ ትወጣ ብላ እንትን ስትል መጀመሪያ ሩታን ነበር ያስወጣው እሱ ማለት ነው። እና ከዚህ እንኳን አትረዳም እንዴ ልጁ እንደተቀየረ እንዴ? ምን ሆና ነው አልጋ ላይ ካላስወጣኸኝ አለች። በቃ ጨራሽ ማለት ነው። ምን ሆና ነው ልጅቷ? ኧረ እባክሽ ተከበሬ። ወይኔ አሁን ግን እየጠበቅኩ ያሉት ማለት ነው ያው እኔ አይዲያ ልስጣቸው ወይም ደግሞ አስበው ሊሆን ይችላል ብዬ አስባለሁ ሩታ ማለት ነው። አሁን በዚህ አልሳካላት ስላለች እርግጠኛ ነኝ አመመኝ ፈለጠኝ ብላ ሆስፒታል ገብታ የአብርሽ ልብ ልተራራ እንደምትችል ማለት ነው እንደምታስብ እርግጠኛ ነኝ። በዛ ሲስተም ትመጣለች ብዬ አስባለሁ። አሁን የቀራት እሱን ብቻ ነው። በቃ እሱን ለማሳመን እሷ አመመኝ ፈለጠኝ ብላ እሱ ተደውለለት አመማት ወደቀች ምናምን ተብሎ እሱ ሂዶ በቃ እንዲያዝንላት ለማድረግ ትሞክራለች ብዬ ይሄን ብቻ ነው የቀራት ማለት ነው። ግን አብርሽ ራሱ ለሄርሜላ ሬስፔክት እንዳለው አይተናል ማለት ነው። በጣም ምክንያቱም ባያከብራት ነበር የሚገርመኝ። ለምን መሰላችሁ? ብዙ ጊዜ በተከፋበት ጊዜ በወደቀበት ጊዜ ራሱን በማይችልበት ጊዜ ሰው ሆናበታለች እና ደግፈዋለች፣ አጽናንተዋለች። ብዙ ነገር ፍቅር አሁን ከሩታ ጋር ፍቅር ሲያሳልፍ እኮ ለወራት ያክል እንኳን አሳልፈው ጭራሽ በአንድ ቀን ሄርሜላ በአንድ ቀን ለምትሰጠው ፍቅር ከሩታ ጋር አይቶ አያውቅም። ለምን ይዋሻል? ሄርሜላ በአንድ ቀን የምትሰጠው ፍቅር፣ የምታሳየውን ደስታ፣ የሚስቀውን ሳቅ ሩታ ካወቃት ጀምሮ አያውቀውም ማለት ነው። ይህን እውነት ነው እና እሷን ማስከፋት አይችልም ማለት ነው። እና ብቻ እንጃ ምን እንደምል አላውቅም እኮ። ተረጋጊ መጀመሪያ ሰማኝማ ቅድም ሞቁን ነበር እና እደውልልሃለሁ። እሺ እና ታወራኛለህ ስላለች ነው እኔ እንትን ብዬ ነው እናንተ ልረፍ ስላልከኝ እንጂ በህይወቴ ሰው ታግሼ አላውቅም። እንደዚህ ስነ ስርዓትሽን ያዥ። ዝም ስላልኩሽ ታለሻለሽ እና እደውልልሃለሁ። እሺ ሰማይ እናንተ አብረን መስራት እያወራ ነበር አይደል? የመጣችብን እሷ ናት። ስለዚህ ትውጣ። ውጭ ራስሽን ችለሽ ውጭ እንደመጣሽ አንቺ ውጭ ታደርጊያለሽ። በቃ ሂጂ ውጭ። ሲጀመር እኔ እና እሱ በስነ ስርዓት እያወራ ነበር። አንቺ